ቪዲዮ ስለሚጠቅማችሁ እንዳታሳልፉት እስከ መጨረሻው ስሙትና ለሌሎችም ይደርስ ዘንድ ደጋግማችሁ ኮፒ ሊንክ አድርጉልኝ። እስቲ አንድ ጥያቄ ልጠይቃችሁ። አንድ ሃይማኖት ተቋም በተከታዮቹ ሃይማኖታችን ትክክለኛ ሃይማኖት ነው ወይም ደግሞ የሚመሩበት መጽሐፍ ትክክለኛ መጽሐፍ ነው ብሎ ተከታዮቹ ስለመሰከሩ ወይም መጽሐፉ በውስጡ የተጻፈውን ቃል እኔ ትክክለኛ መጽሐፍ ነኝ ስላለ ያ መጽሐፍ ወይም ደግሞ ያ ሃይማኖት ትክክለኛ ሊሆን ይችላል ወይ የሚለውን ጥያቄ ለራሳችን እናድርገው። ክርስትና ግን ትክክለኛ ሃይማኖት ስለመሆኑ ከውስጥም ከውጭም የምንጠቅሳቸው ብርቱ የሆኑ ማስረጃዎች አሉን። በሌላ ቪዲዮ የምመለስበት ቢሆንም ከውስጥ ብርቱ ከሆኑ ማስረጃዎች መካከል ግን ዛሬ አንዱ ልጠቅስ ነው የፈለኩኝ። ምንድነው? ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 16 እስከ 21 ላይ ያለውን ቃል ሙሉን አንብቡት። እኔ የምፈልገውን ሐሳብ ብቻ ላንሳላችሁ። ቅዱስ ጴጥሮስ እንዲህ ይላል፣ እኛ በቅዱሱ ተራራ ከሱ ጋር ሳለን ይህ ድምጽ ከሰማይ ሲወርድ ሰማን፣ ከርሱም ይልቅ እጅግ የጸና የትንቢት ቃል አለን ይላል። ምንድነው? ማቴዎስ 17 ስትመለከቱ ወይም ሌሎችም ወንጌላውያን ጽፈውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ላይ ሆኖ ብርሃነ መለኮቱ ወይም አምላክነቱ ገልጾ ነበር። ከብሉይ ኪዳን ከነበሩት ቅዱስ ሙሴና እንደዚሁም ደግሞ ከአዲስ ኪዳን ደግሞ ሶስቱ ሐዋርያትን ይዞ ወደ ደብረ ታቦር ተራራ ወጥቶ ነበር። ወደ ደብረ ታቦር ከወጡ ደቀ መዛሙርቶች መካከል ደግሞ አንደኛው ሊቀ ሐዋርያት ቅዱስ ጴጥሮስ ነበር። እና ቅዱስ ጴጥሮስ ምን አለ? ያ በተራራ እያለን የመጣውን ከሰማይ የመጣውን የአብ የምስክርነት ቃል ሰማን ይልና ነገር ግን ከሱ የሚበልጥ ደግሞ ብርቱ የሆነ ጽኑ የትንቢት ቃል አለን ይላል። ወረድ ብላችሁ ስትመለከቱት ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስ እንዲህ ይላል፣ ትንቢት ከቶ በሰው ፍቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነተው ተናገሩት ይላል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ወደዚህ መምጣት፣ መወለድ፣ መሰቀል፣ መሞት፣ ሞትን ድል አድርጎ መነሳት፣ ወደ ሰማይ ማረግ እንደው ድንገት የሆነ ነገር አይደለም። እንደ ውሃ ፈሳሽ እንደ እንግዳ ደራሽ ድንገት የሆነ ነገር ሳይሆን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነቢያት ትንቢት ተናግረውለታል፣ አበው ምሳሌ መስለውለታል፣ ሱባኤ ቆጥረውለታል። ለዚህም ነው በዮሐንስ ወንጌል ምዕራፍ 1 ከቁጥር 46 ላይ ስትመለከቱት ፊልጶስ ናትናኤልን ምን አለው? እነሆ ሙሴ በሕግ ነቢያትም ስለሱ የጻፉለትን የዮሴፍ ልጅ አገኘ ነው ያለው። ክርስቶስ በዮሴፍ ቤት ስላደገ የዮሴፍ ልጅ ተብለዋል። ከዳዊት ዘር ስለተወለደ ደግሞ የዳዊት ልጅ ተብሎ ተጠርተዋል። እና ምን አለ? እነሱ በሕግ መጽሐፍት የጻፉለትን አገኘ ነው ያለው። ነቢያት አስቀድሞ ክርስቶስ ወደዚህ ምድር ከመምጣቱ በፊት ስለሱ ጽፈዋል፣ ምሳሌ መስሎ እናገኛለን። በዮሐንስ ወንጌል ምዕራፍ 4 ላይ ስትመለከቱ ያቺ ሳምራዊቷ ሴት እነሆ ክርስቶስ የሚባለው መሲሁ ወደ ዓለም እንደሚመጣ አውቃለሁ፣ እሱ ሲመጣ ሁሉም ነገር ይነግረናል። ክርስቶስ የሚባል መሲሁ ወደ ዓለም እንደሚመጣ ሰው ልጆች ሁሉ የሚጠብቁት ነበር እና ብዙ ትንቢቶችም ደግሞ ተነግረዋል። ዛሬ በዕለተ ሆሳዕና ከተፈጸሙ ትንቢቶች መካከል ሁለቱ ላነሳላችሁ ነው የፈለኩት። አንደኛው በነቢዩ ዘካርያስ የተነገረ ትንቢት ነው። ትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ ስትመለከቱ አንቺ ጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሁት ሆኖም በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። አስቡ፣ ንጉሥሽ አለ ትሁት ሆኖ በአህያና በአህያይቱ ውርንጭላ ተቀምጦ ወደ አንቺ ይመጣል ነው ያለው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያና በአህያይቱ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ወደ ቤተ መቅደስ ከገባ በኋላ ከፊት የሚቀድሙትም ከኋላ የሚከተሉትም ሆሳና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ሲያመሰግኑት ነበሩ። በጣም የሚያስገርመው ነገር ግን በዚህ ቀን ሕፃናት በእናታቸው እቅፍ የነበሩ ሕፃናት የእናታቸው ጡት የሚጠቡ የነበሩ ሕፃናት ከእናታቸው እቅፍ ወርደው ክርስቶስን ያመሰገኑበት ቀን ነበረ እና ጻፍ ፈሪሳውያን አይሁዳውያን ይህን ተመለከቱና የሚሉህን አሰማም እንዴ ዝም እንዲሉ አድርጋቸው እንጂ ሲሉት ክርስቶስ ምን አለ መሰላችሁ? እነሆ ከሕፃናትና ከሚጠቡ ልጆች አንደበት ምስጋና ለራስ አዘጋጀ የተባለውን አላነበባችሁ? ልበ አምላክ ቅዱስ ዳዊት በመዝሙር 8 ከቁጥር 2 ላይ እነሆ ከሕፃናትና ከሚጠቡ ልጆች አንደበት ምስጋና ለራስ አዘጋጀ ብሎ አስቀድሞ ነቢዩ ዳዊት በመንፈስ ቅዱስ ተገልጾለት ተመልክቶ ትንቢት ተናግሮ ነበር እና ክርስቶስ ዝም እንዲሉ አስብላቸው ሲሉ አላነበባችሁም ነው ያላቸው። እና ክርስቶስ
ምስጋና ለራሱ የሚያዘጋጅ አምላክ መሆኑን እንመለከታለን። መልሶ ደግሞ ክርስቶስ ምን አላቸው? እነሆ እነሱ ዝም ቢሉ እንኳን እነሆ የቢታንያ ድንጋይ ዝም አይሉም አላቸው። የትኛውም ስነ ፍጥረት ስትመለከቱ ከፈጣሪያቸው ጋር ይገናኛሉ። ወይም ደግሞ የትኛውም ስነ ፍጥረት እኛው ጉዝ ምንላቸው ስነ ፍጥረታት ፈጣሪያቸውን ያውቃሉ። ለምሳሌ ክርስቶስ በተሰቀለ ጊዜ ፀሐይ ምን ብላለች? ጨልማለች። ብርሃን ያለበሰኝን አምላክ እርቃኑን አልመለከትም ብላ ጨልማለች፣ ብርሃኗን ከልክላለች። ጨረቃ ደግሞ ምን ሆናለች? ደም ሆናለች። ከዋክብት ደግሞ ፈጥነው ረገፉ ይላል። እነሆም ደግሞ አለታት ተሰነጣጠቁ፣ መቃብሮች ተከፈቱ ይላል። ስለዚህ ጉዛን ፍጥረት እንኳን ፈጣሪያቸው ያውቃሉ። በዕለተ ሆሳናውም ደግሞ የቢታንያ ድንጋዮች እየዘለሉ ክርስቶስን አመስግነውታል። እና ክርስቲያኖች ሆይ ልጠይቃችሁ የምፈልገው ነገር በዕለተ ሆሳና በእናታቸው እቅፍ ያሉ ሕፃናት እንኳን ወርደው ስለ ክርስቶስ ሲዘምሩ፣ እንደዚሁም ደግሞ ጉዝ የሆኑ ድንጋዮች እንኳን እየዘለሉ አምላካቸው ባመሰገኑ ቀን እና ዕለተ ሆሳናን የት ነው የምታሳልፉት? ኮመንት ላይ የምታሳልፉበት ደብር ስም ጻፉልኝ። እግዚአብሔር አምላክ በዓሉ የሰላምና የፍቅር ያደርግልን። መልካም የሆሳና በዓል። ሆሳና በአርያም። አቤቱ አሁን አድን፣ አቤቱ አሁን አቅና።